ሚዲያ ላይ ተለቋል። ከዛ ደላላዋም እነሱ አልነገሩኝም፣ ደብቀውኝ ነበረ። ጓደኞቼ ሚዲያ ላይ አይተው ቪዲዮ ልከውልኝ ነበረ ማለት ነው። ቪዲዮ ካየሁኝ በኋላ ለሴትዮዋ ስልክላት ለእሷ ማዳም ሹያን ያለች ያን ምንም ማለት ነው ታዲያ ያለችኝ። እንዴት ደበቅሽኝ? እኔ ከልጆች ሰምቼ ስጠይቃት ውሸት ነው ምንም አልሆነችም አለችኝ። ከዛ ቪዲዮን ካየሁኝ በኋላ ላኩላት ለሴትዮዋ ማለት ነው። ምን ማለት ነው ታዲያ አለች። እህቴ ወድቃለች ለምን ደበቅሽኝ ብዬ አልኳትኝ ማለት ነው። ከዛ አሁን ሐኪም ቤትም ገብታለች። ማንም ከአጠገቧ የለም። ብቻዋን ናት። ቢያንስ ሕክምና እንኳን በትክክል እያደረጉላት አይደለም። አንዷ እግሯ ምንም አይሰራም፣ ወገቧም ጭንቅላቷም ተጎድተዋል። ቢያንስ ጥሩ ሕክምና እያደረጉላት አይደለም። አይዞሽ ምን ሆና ነው የወደቀችው? እንዴት እንደሆነ ራሱን አላውቅም። ቪዲዮ አለ ሚዲያ ላይ ተለቋል። ማሪ ስለ ቪዲዮ ተይናንቺ እንደ እህት ማን ሴትዮዋ ምን ነገረችሽ? አዳልጧት ነው ተገፍትራ ነው እንዴት ነው የወደቀችው? ምንም የነገረችኝ ነገር የለም። ሴትዮዋ ምንም የነገረችኝ ነገር የለም። አሁን እሺ ኤምባሲ ኮንታክት ለማድረግ ሞክርሻል? ቆንጽላ አድርግ ያለው ኤምባሲ ኮንታክት ላደርጋቸው ሞክር ያለው ግን አሁን ሄዳ ሴትዮዋ ተናዳለች። ሄዳ ሌላ ነገር እንዳታደርጋት ፈርቻለሁ። እኔ ብቻዋን ናት እዛ ሆስፒታል ውስጥ ያለችው። ሆስፒታል ውስጥ ካሜራ አለ። ሆስፒታል የአባቷ ቤት አይደለም። ምንም ልታረጋት አትችልም። ኤምባሲ ደውለሻል ወይ ለሚለው ጥያቄ አዎ ወይም አይ ነው መልሱ። ኤምባሲ ሳይሆን ኤምባሲ ከሚታወቁ ጓደኞቼ ጋር ተደዋውዬ ነበረ። ለእነሱ ኢንፎርሜሽን ሰጥቻቸዋለሁ። ያለውን ነገር እንደተፈጠረ እነሱ ሚዲያ ላይ አይተዋል። ሴትዮዋን ሊያናግሯት ሞክረዋል። ደላሏ ማለት ነው። ማሪ እያወራን ያለ ነው ስለ ደላሏ ነው ስለ መዳሟ? ስለ ማዳሟ። እነሱ ኮንታክት ያደረጉት ከደላላ ጋር ነው። ስለዚህ አንቺ ቪዲዮ ይላክሽላት ማሽ ያኒ ያለችሽ መዳሟ ናት ወይስ ደላላዋ? መዳሟ ናት። እሺ ደላላዋ ምን አለች? ደላላዋ ምንም ያለችኝ ነገር የለም። እሷ መጀመሪያ ደበቀችኝ። ምንም አልሆነችም አለችኝ። ከዛ ለምን ደበቅሽኝ ስላት ደላላዋ ኢትዮጵያዊ ናት፣ አረብ ናት። እሺ ቆይ እዛ የት አካባቢ ነው? አሁን ሆስፒታሉ ነው ወይስ የምትሰራበት? እህትሽ የምትሰራበት ሰፈር? ሀምራ። የሆስፒታሉ ስምስ? ምስተሽፋ ሀሪ ሬጂና። መስዬ ይሄኛው አካውንት ሌብል 25 እንደደረሰ አይተሻል? አንቺ የሰጠሽኝ አካውንት ስትሰጭኝ ስንት ነበር? 11 ነበር ስትሰጭኝ። ሌብል ስንት ነበር? እስኪ ጻፊልኝ። ፎሎ 50 ሺህ እንደነበር አስታውሳለሁ። ፎሎ 50 ሺህ፣ አሁን ደግሞ 150 ሺህ ገባ። ሌብሉ ግን 11 መሰለኝ። 95 15 97 15 እሺ ፕላስ 971 እሺ እናቴ 15 ብያለሁ። 50 98
98 16 አለበት 97 15 50 98 ብያለሁ። 971 ከዛ 50 ብያለሁ 50 982 እሺ ብያለሁ። አንቺ ቁጥር አሰጣጥ ደግሞ ይለያል። እሺ 5905 ስምሽ ማነው እናት? ኪያ ሀቢባ ነኝ። የእህትሽን ስልክ ቁጥርና ቪዲዮ አላኪልኝ። እሷ ስልክ የላትም። ኢሞ ነው በተጠልፎ የምትጠቀመው። ስልክ ቁጥር የላትም። የምትጠቀምበትን ከእህትሽ ጋር እስከዛሬ ስታወሩ የነበረበትን ኢሞ የምትጠቀምበትን ቁጥርና ወደቀች ተብሎ የተሰራውን ቪዲዮ ላኪልኝ። ከዛ የመዳሟን ስልክ ደግሞ ትልኪልኛለሽ። ግን አሁን ስልኩ ከእሷ ጋር የለም። እልክልሻለሁ። ወስደውባታል። ላኪልኝ። ያ ላኪልኝ። አዲስ ነሽ? ሁላችሁም ጋይስ፣ ሁላችሁም የኔ ቤተሰቦች፣ የኔ ወዳጆች ከስማችሁ ጎን እንባርኩሽ። የሚያረኳት ነባሎች ከስማችሁ ጎን እንባርኩ። የኔ ቤተሰብ ሆናችሁ የምንለየው በዛ ነው። ከስማችሁ ጎን ንብ ካለ ነው የኔ ፋሚሊ እንላችሁ። የኔ ቤተሰብ ናችሁ። አለም ለምንድን ነው የሚንበርሽ? አለም ጎንደሬዋ የሚንበርሽን አድሽ። ከሰሜ ጎን ያለው ልብ ቅርስ ሚኪ ማሪ ታርሽ ላኪን። እጅግ በጣም በጣም ይረብሻል አንቺ ጋር ያለው ድምፅ ማሪ። ያው ሰላም ስትመጣ አስገባት። ሰላም ያርሴማ ሮብለት ነው የወደቀችው እህትሽ? ነው የወደቀችው። ሮብለት የወደቀችው ከሆነ ኦልሬዲ ኤምባሲው መረጃው ደርሶት እያጣራ ነው። አሁን እያናገርኳቸው ነበረ እኮ እኔ ደግሞ በዛ መሀል ፈርቼ ነው። ለዛ ነው እኔ ላንቺን አሳውቅሽ የፈለኩኝ። ለእነሱ ማሳውቂያቸዋለሁ እየናገርኳቸው ነበረ እኮ ኦልሬዲ መረጃው ደርሶት እያጣራ ነው። ስለሷ ልጅ አለ። ቪዲዮውን በምን ልላክልሽ? የእሷን ስልክም ጭምር ማሪ ዋትሳፕሽን ለምን ቼክ አታደርጊም? አሁን በሰጠሽኝ ቁጥር እኮ ዋትሳፕ ቮይስ ልኬያለሁ። እናቴ አልመጣልኝም። አንቺ ነሽ ቁጥርሽን የሰጠሽኝ። ልድገምልሽ የሰጠሽኝ ቁጥር 971 በአንቺ አሰጣጥ ነው የምነግርሽ። እየሰማሽኝ ነው ውዴ? እየሰማሽ ነው። እስከ መጨረሻው ቁጥርሽን አዳምጠሽ ጸጥ ብለሽ አዳምጠሽ ከተሳሳትኩኝ ታርምኛለሽ። 971 50 982 5905 ታዲያ በዚህ ቁጥር ዋትሳፕ ቮይስ ልኬ 2 ራይት ገባል። ዋትሳፕሽን ቼክ አድርጊ። እንኳን በትክክል መስጠታትች ሞዴ እኮ ይሳቅ አደጋ ላይ ነው ማለት። የገንዘብ እርዳታ ካልሆነ ድምፅ እንድንሆነው ከሆነ ግቡ። የገንዘብ አይደለም በሉና ግቡ። የገንዘብ እርዳታ ማንም ሰው አደጋ ላይ ችግር ላይ ካለ ይግባ ዝቤት። የገንዘብ እርዳታ ካለ በቃ እንግዲህ የው ስንት ሰዓቴን እየበላችብኝ ያለችው ቁጥሯን እንኳን በስትክክል መስጠት ሳትችል ነው ለህቷ ድምፅ ልትለመት። ለምንድን ነው ነቃቀን ጠፍ የማትሉት ግን? ለምን ከዘመኑ ጋር አትራመዱ? ክፍፍ ማለት ለምንድን ነው የምትሄዱት? ለዚህ ነው እኮ ሌቦችን እኮ የሚበሏችሁ እኮ ክፍፍ ማለታችን አይተውቁ። ማሪ ቁጥርሽን ከተሳሳትሽ እባክሽ ደግመሽ ንገሪኝ። እልክልሻለሁ። በሜሴጅ ስር እልክልሻለሁ። ለምንድን ነው በሜሴጅ ምትልክኝ? አሁን ቁጥርሽን አይተሽ እርግጠኛ መሆን አትችይም? የሰጠሽኝ ቁጥር
ማንም ሰው ጋር ማላውቀው ሰው ጋር ቁጥሬ እንዲሄድ አልፈልግም። ስለዚህ አንቺ በሰጠሽኝ ቁጥር አንቺን አምኜ ቮይስ አድርጌ 2 ራይት ገብቷል። የሰጠሽኝ ቁጥር 971 አልሽኝ ፕላስ 971 ማለት ነው። በአንቺ አጠራር አንቺ የሚገባሽ በአንቺ በሰጠሽኝ መንገድ ላስረዳሽ። 971 50 አልሽኝ። ከዛ 982 አልሽኝ። 987 ነው። ይቅርታ በጣም ስለተደናገጥኩኝ ነው። ካቡ የራስሽ ጉዳይ እንዴ። አሁን የማላውቀው ሰው ጋር ማንም ሰው ጋር ሄደ ስልኬ ቁጥሬ እኔ ደጋግመሽ እንድትነግሪኝ ደጋግሜ እየጠየኩሽ አንቺ ምን አይነት ግድ የለሽ ነው። እሺ አሁን ደግሞ ልድገምልሽ በ87 ደግሞ ቀይሬ ደግሞ ከዛ ደግሞ ሌላ የተሳሳትሽ ቁጥር ደግሞ ካለ እሱንም እንዳታስተካክል 987 ኦኬ 987 ተብሎ ደግሞ 5905 አሁን ኦልሬዲ ጉዳዩ ኤምባሲ ጉዳዩ ደርሶት እያጣራ ነው ብለውሻል። ምንድን ነው የምትፈልጊው ከእኔ? ኦልሬዲ ጠይቄልሽ ኤምባሲ ጉዳዩ ደርሶት እያጣራ ነው አሉ። ምን ላድርግልሽ? ሌላ ይህን አድርጊ በይኝና ቁጥርሽን ይዤዋለሁ አሁን ዋትሳፕ ላይ እቺ ናቶ ብዬ ልጠይቅልሽ። ቪዲዮ ልከሽልኝ ፎርዋርድ አድርጌላቸው እቺ ናቶ እያጣራቸው ያላቸው ብዬ ልጠይቅልሽ። ቪዲዮ ደርሷቸዋል። በቃ ችግር የለውም። ምን እኮ አንቺንም ለማሳወቅ ያክል ነው። በቃ ምንም እንድጠይቃቸው አትፈልጊም? ኮንትናዎች አይደለም አንቺም ከእነሱ ጋር ኮንታክት አድርገሽ እኔ እንድታገኙኝ ስለፈለግኩኝ ነው። ምን ላግዝሻ? ይኸው መጣሽ፣ እኔ ጋር አስገባሁሽ፣ ሰማሁሽ። ይሄን አድርጊልኝ በይኝ። አሁን አንደኛ ያችኛው የእሷ ማዳም ሴትዮ በዙር ገብታ የሆነ ነገር እንዳታደርጋት ፈራሁ። የኤምባሲዎች በእርግጥ እንደሚያግዘዋት አውቃለሁ። እኔ ግን በቃ እንደው በድንገት እጃቸው ረጅም ስለሆኑ የሆነ ነገር እንዳያደርጓት ብዬ ነው። ኤምባሲ ካወቀ በኋላ ምንም ማድረጋችንም። እንደገና ደግሞ ቤቷ ውስጥ ብትሆን አፍና ትገላታለች። ታይሽ ሆስፒታል ውስጥ እኮ ነው ያለችው። እቺ ልጅ የሆነ ነገር ብትሆን እኮ ሆስፒታል ይጠይቃል። አንድ ተራ ግለሰብ ሄዳ ሆስፒታል ውስጥ ገብታ ሰው እስከምትገል ድረስ ዝም የሚባልበት ሀገር ነው እንዴ? ልጅቷ ህጋዊ ናት። ህጋዊ ናት። የእህትሽን ቪዲዮ እና የእህትሽን ስልክ ኢሞ ስልክ እና የመዳሟን ስልክ ቁጥር ላት እስቲ አሁን ስምቶልሻል። መቶልኛል። ለሌላ ጊዜ ግን የውሻ አደጋ ሲደርስብሽም ፖሊስ ጋር እንድትደውይ ለምንም ቁጥርሽን በቃልሽ ወቂ። እሺ ስልክሽ ተቀምጣሽ ብትጠፊ እንኳን ቁጥርሽን በቃልሽ ማወቅ አለብሽ። ነቃ በይ። እሺ ስለተረበሽኩኝ ለዛ ነው። አመሰግናለሁ። ችግር የለም። እሺ አሁን እየጠበኩሽ ነው። ዋትሳፕ ላይ ላኪልኝ እና ፎርዋርድ ላድርግላቸው የመዳሟን ስልክ፣ የእህትሽን የኢሞ ስልክ እና የእህትሽን ቪዲዮ። እኮ ታዲያ ይኸው ገባች እኮ። የገንዘብ አይደለም አይደል? ድምፅ ነው የምንሆነው። የገንዘብ እርዳታ ብዙ ወረፍ አለብኝ፣ አልችልም። እሺ ሰላም ሀያት። ሰላም ሀቡ አለን። እንዴት ነሽ? እኔ የገንዘብ እርዳታ ሳይሆን ብሬን ተበልች። ማን ያስገባሽ? ማን ያስገባሽ? የት? አንቺ ጋር የሳበሽ ማለት ጽፌ ነው። ጽፌ እኮ ስጽፊ እኮ ይመጣልሻል። የሳበሽ ሞዲሬተር መጀመሪያ ይስሐቅ ነው ይግባ ያልኩት። ህይወቱ አደጋ ላይ ነው እያሉ ስለሆነ ያንቺ የገንዘብ ስለሆነ ይደርሳል። የነፍስ ችግሬን ያለሁት ማለት ብሬን ተበልቼ ማለት ነው። መች ሁኔታ ላይ የሰራሁበትን ተበልቼ ከአንቺ ብር ከተበላሹ እና ህይወቱ አደጋ ላይ ካለው ይስሐቅ የቱ ይብሳል? ከህይወትና ከገንዘቤቱ ይበልጣል። ይስሐቅን ነው አስገቡት ያልኩት። ያንቺ ገንዘብ ነው ይደርሳል። ለይስሐቅ ነው ሚስጥ አደጋ ላይ ነው እያሉ ስለሆነ እሺ። የታለ ይስሐቅ? ኪያ ላክሽ? የኔ ልኬልሻላ። በቃ ከላክሽ እሺ። ይስሐቅ የት አለ ታዲያ? ይስሐቅ አደጋ ላይ ነው የገንዘብ አይደለም ብላችኋል አይደል? አደጋ ላይ ምን አይነት አደጋ ይግባ? ሀያት ያንቺ ይደርሳል። ውረጂ እና የይስሐቅን ስንጨርስ ትገላለሽ። ይስሐቅ የት አለ? እሱ ሳይኖር ነው እንዴ?
ዩቱብ ክፈች ቢያት ከፍቻለሁ እኮ እየሰራም እንዴ ውዶቼ እየሰራ ነው እኮ ማሮቼ እየሰራ ነው እኮ ማሮቼ። ድምፄ ግን እንዲህ ተዘግቷል እንዴ? ማታ ማታ መጮህበት ጌም ስጫወት ናይት ክለብ እንደሚሰራ ሰው ድምፄ እየተዘጋ ነው። እሺ የታል ይሳቅ? አስጨነቀን እኮ ይሳቅ። ይሳቅ አደጋ ላይ ነው፣ ይሳቅ አደጋ ላይ ነው እያሉ እኮ ነፍሳችንን አስጨነቋት። የታለክ ይሳቅ? አንተ ሳትኖር በባዶ ሜዳ ነው አደጋ ላይ ነክ እያሉ የሚቆምጡት። ግራ ገባን እኮ። የታል ይሳቅ? ሳይኖር ነው የለም እኮ። እሺ ጨርሰናል። ሀያት የገባች ልጅ ነበረች። ሀያት ለዛሬ ብታይንና የፍቅር ታሪክ ብንሰማ አስተማሪ ታሪክ ብንሰማ ይሁና። ይሳቅ ኢንቫይት ተደርጓል። ይሳቅ ስክሪን ላሳይቶኛል። ኔትወርክ የለውም። ምንድን ነው የሆነው? አረብ ሀገር ነው ያው በደላላ መጥቶ ምን ሆኖ ነው? ወድቆ ነው? ምንድን ነው አደጋ? መቼ ነው ግን የእኛ ችግር የሚያልቀው? የእኛ የኢትዮጵያውያን ችግር አልቆ በሰላም እንደ ድሮ። እናንተ ድሮ እኮ እንደዚህ ብዙ ችግር አንሰማም ነበራ። ይሳቅ ኢንቫይት ተደርገሃል እኮ ይኸውልህ፣ ይሳቅ ኢንቫይት ተደርገሃል። አንደኛ እኔን ፎሎ አላረክም። ፎሎ ሳታረግ ለጥቅምህ ስትል ነው የመጣኸው። ኦኬ። ሁለተኛ ውጣና ከቲክቶክ ዩቱብ ወይም ፌስቡክ ደርሰክ ና። አንድ ወንዶቻችሁ ፎሎ እንኳን ሳታደርጉ ይልክ ችግር ላይ ስትሆኑ ነው ሀቢባ ትዝ የምትላችሁ። ለጥቅማችሁ ጊዜ ብቻ ነው እኔን የምትፈልጉኝ። አቡዬ አቡ ሎጎሽን ትንሽ ወደ ላይ አድርገው። ማርያ አይነቀልም እኮ የተተከለ ከግድግዳው ጋር የተሰራ ነገር እኮ ነው። አልችልም ወደ ላይ ማድረግ። መጀመሪያ ነበር እንዲህ ሲሰራ እኮ ተለክቶ ነው። ወንበሩን ነው መቀየር ያለብኝ ውዶቼ። ወንበሩ አጭር ወንበር ከገዛው አጭር ወንበር ብገዛ አናቴ ብቻ ይከልለዋል። አጭር ወንበር ነው መግዛት ያለብኝ። ከዚህ ያጠረ የማታ ወንበር አይከልለውም ስሜ። ይሄ ወንበሩ ይሄ መደገፊያው ትልቅ ስለሆነ ነው። ይሄ ካጠረ ይታያል። ስም ሀቢባ ሚለው ይታያል። ቢ ንብ ነው። ሀ የአማርኛ የመጀመሪያው ፊደል ነው። ሀቢባ። ይህን ክሬት ያደረገው ይህንን ስም የፈጠረው ባለቤቴ ነው። የኔ ስማርት ባል የሱ ፈጠራ ነው። ሀቢባ ስሜ ሀን አማርኛን ተጠቅሞ ቢን በእንግሊዝኛ ቢ ንብ ሀቢባ። ይህን ክሬት ያደረገው ባልየው ነው። ግን አጭሩን በር ስገዛ ይሄ ስለማይኖር ይታያል። ስሜ አይሸፈንም። አጭሩን በር እስክገዛ ድረስ ነው። ካሜራውን ከፍ አድርጊው። እሺ ይኸው ካሜራውን ከፍ ባደርገው እኔ እንደዚህ ልሆን እንደዚህ ደስ አይልም። ኧረ በጣም ያስጠላል። እንዲህ እያልኩ ላይ ነው እንደ ኮመንት ቬሪ ክሬቲቭ አይ ላቭ ኢት ሚቱ በጣም ነው የወደድኩት። ካሜራውን እንደዚህ ከፍ አላደረገው። እኔ አልችልም ጋይስ፣ ደስ ኮንፈርት አይሰጠኝ። እሺ ይሳቅ የታለ? መልሶ አልመጣም። በቃ ወተከተካ ወንበሩን ዝቅ አድርጊው አይልም። ከዚህ በላይ ዝቅ አይልም ውዶች። ይህ ወንበር የመጨረሻ ዝቅታ ላይ ነው ያለው አይልም። ስለዚህ ወንበር እቀይራለሁ፣ ወንበር እገዛለሁ። ኮምፈርተብል የሆነ ወንበር እየፈለኩ ነው። እኔ ኪሎ ከባድ ስለሆነ ጋይስ ግን እየከሳም ነው። እያያችሁ ነው ለውጤ
ልመዘንና ኪሎ ነገራችሁ 15 ቀን ሳይሞላኝ አልመዘንም እያለሁ ፈጣሪ ራሴ ቆጣጠራለሁ። ሚዛን እያለኝ ግን 15 ቀን ሳይሞላኝ አልመዘንም እያለሁ እና እንደዚህ በዳይት ፊል አድርጌ አላውቅም ለውጥ። አይ ፊል ሰውነቴ በጣም እየቀለለኝ እየመጣ ነው። ግን ጥርሴን ነክሼ 15 ቀን ስደፍን ነው። ስንት ቀን መሰላችሁ የቀረኝ ለ15 ቀን? ለ15 ቀን የቀረኝ 3 ቀን ነው። ይሄ አይቆጥርም። 3 ቀን የቀረኝ ለ15 ቀን አሁን 12 ቀን ነው። 3 ቀን የቀረኝ። ከ3 ቀን በኋላ 15 ቀን ስደፍን እመዘንና 6 ኪሎ እንደቀነስኩ እነግራችኋለሁ። ቤዝዬ የኔ ውድ እንዴት ነሽ? አይ ሲ ዩ ሉዝ ዌይት አይ ካን ቴል ኢን ዮር ፌስ። ፊቴ ላይ ያስታውቃል። ከሳለሁ ገና። ፊቴ ግን እንዲከሳ አልፈልግም። እኔ ፊቴን እወደዋለሁ። ፊቴ ሳይከሳ ሰውነቴ ብቻ ነው እንዲከሳ የምፈልገው። እሺ ይስሐቅ ደግሜን ኢንቫይት አድርጌው ነበር። ወጥቶ መጥቶ ፎሎ አድርጎኝ ኢንቫይት ፍላወር ልኮ ኢንቫይት አድርጌው አልሰራለትም ኔትወርኩ። ምን እናድርግ? ቤቷ እንሂድ እንግዲህ። ሀቡ ትኬት ጠፋብኛችን። ትኬት ከጠፋሽ ብሽ ትኬት ከቆረጥሽበት ሰው ዋትሳፕ ከስተመር ሰርቪስ ቀጥታ ሄደሽ ትኬቴን ጠፋብኝ ስትይው ቁጥርሽን ኮምፒውተር ላይ አስገብቶ ሲስተም ላይ ፕሪንት አድርጎ ይልክልሻል። እሺ ዶልካ ሜምበርሽን ደግሞ አድሹ። ከስሜ ጎን ያለው ልብ ቅርጽ ንኪ። ኤክስፓየርድ አድርገሻል። ሌትስ ጎ። ፍላወር እየላከ ነው እኮ። ኢንቫይት አረኩት እኮ ኢንቫይት አረኩት። ኔትወርኩ ነው እምቢ እያለው ያለው። ይስሐቅን ኢንቫይት አድርጌው ኔትወርኩ እምቢ ብሎት ነው። ስለዚህ ወደ ሌላ ሰው እንሂድ። አለቀ። ወይ የፍቅር ታሪክ ያለው ይግባ፣ ወይ አስተማሪ ታሪክ ያለው ይግባ። እንሂድ። ይኸው አሁንም እያሱ ኢንቫይት አደረገው። ያሳየኛል እኮ ስክሪን ላይ ማን ማንን ኢንቫይት እንዳደረገ። አንዳንዴ ድንጋይ ጎበዝ ብዬ ምናምን ወይ ሳ ላይ ከቀረው ነው ማን ያስገባሽ ብዬ የምጠይቀው እንጂ ማን ማንን እንደሳበ ይጽፍልኛል። ኪያ ዳሴ የምትባይ ልጅ እንትን በይ ሜምበርሽን አድሽ ውዴ። ከስሜ ጎን ያለው ልብ ቅርጽ ንኪው። ቆይ ልጅ ታልካለች። ዶክተር ዲያ ሀማድ ኢንተርናሽናል እስቲ ላኢላሀ ኢለላህ ላኢላሀ ኢለላህ። ወይኔ ጉዴ! ማለት ራሷን ጥላ ነው አይደል? ላላላላ እያሏት ነው እኮ አረቦቹ። ደግሞ ከመስኮት ላይ ራሷን ስትጥል መሬት እስከምትነካ ድረስ ያለው መሀል ላይ ግንብ መቷት ተሰብሮ አብሯት ወድቋል። ምንድን ነው ቤሩት አንዲት ልጅ አሁን እህቷ ገብታ የነገረችኝ እሷ ብዬው ልከው ነው። ወይኔ 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 ወይኔ! ለምን ይሁን ራሷን የጣለችው? ወይኔ ወይኔ! ግን ከጀመረች በኋላ ተጸጽታለች። እንዲያድኗት ፈልጋ ነበር መሰለኝ። እጅ ቆየች እንትኑን ይዛ። አሳይን ይዘጋብኛል እዚህ ጋር ቢዘጋስ? ሞተች አልሞተችም ሆስፒታል ናት፣ ግን ራሷን አታውቅም። ኪያ የሴትዮዋንም ቁጥር ላኪልኝ የመዳምየውን።
የወደቀችው ልጅ እቺ ናት። ሮብ ዕለት የወደቀችው እና ይሄ የሆስፒታሉ የዶክተሩ ስልክ ቁጥር ነው። ከታች ያለው የኢትዮጵያ ቁጥር ደግሞ እህትየው የቤሩት ስልክ የላትም፣ ኢሞ ነበር የምትጠቀመው በኢትዮጵያ ስልክ የእሷ ነው። አሁን ግን ስልኳ እጇ ላይ የለም። እሷ ራሷን አታውቅም፣ ሆስፒታል ናት። አቦ ማገዥናት ሀቡ ይስሐቅ የገንዘብ እርዳታ ነው። ሀቡ የገንዘብ እርዳታ ከሆነ አንችልም። ሶሪ የገንዘብ እርዳታ ከሆነ አንችልም። እዚህ ቤት ወረፋ አለብን፣ በጣም ብዙ ወረፋ። የእንትን አለ ሲቲና አለች። ትናንትና ጀምረናት ማስተራብነትን ቀጠሬው እንደነበር ረስቼው ነው። በዋትሳፕ አውርቶኝ ቮይስ አድርጎልኝ ነበር። ዋትሳፕንም አልሰማሁትም ነበር። መታ ሲመጣ እድሜ ከርሽ ነው ስለአንተ ስናወራ ስለሆነ ኧረ ቀድሜ መጥቼ እዚሁ ነበርኩ አለኝ። ሶ የማስተራብነትን ፎሎ እያስደረገ ነበር። አንደኛ፣ ሁለተኛ የእሱን እንደጀመርን ሽንቷን መቆጣጠር የማትችለዋ ልጅ መጣች። ሲቲና አለች። ከሲቲና ቀጥሎ ደግሞ ሀያት አለች። ሀያት ለልጇ ዶክተር አብይ በነፃ ልጇን አክሙላት፣ እኔ ለትምህርት ቤት ወይ ለልጅሽ የትምህርት ቤት እናግዝሻለን ብያታለሁ። አሁን ደግሞ ከኦፕሬሽን በኋላ ምግብም ስለማይበላ ጁስ ብቻ ስለሆነ እሷ ደግሞ ባጃጅ ሰርታ ስለምታሳደግ ልጇን አቅሟ ምንም አልቻለም እና ትንሽ ደገፍ እናረጋታለን። ሀያት ከእሷ ቀጥሎ ደግሞ በሆዱ የሚጸዳዳ ልጅ አለ። የእሱ ወረፋ ነው። በሆዱ የሚጸዳዳው ልጅ እዚህ ቤት የገባው ስሙ አያዝልኝም። የሕክምና ማስረጃውን ልኮልኝ ለዶክተር ልክ ያሳይቻለሁ። ለእሱ ልጅ የሕክምና እናግዘዋለን። መቀመጫውን ታሞ በሆዱ ተቀዶለት በሆዱ አሰፋ። ቴንኪው ማዬ ስላስታውስ። አሰፋ የሚባል ልጅ የእሱ ወረፋ ነው። ስለዚህ ሶሪ የፈለጋችሁትን ብትሉ እንደፈለጋችሁ ስደቡኝ። እኔ ስድብ ችግር የለብኝም። እዚህ ቤት መታችሁ ይቅርታ ወረፋ አለብኝ እያልኩ ስመልሳችሁ በየቤቱ እየሄዳችሁ በየገዝቱ እየሄዳችሁ ትሰርቡኛላችሁ፣ ትረግጡኛላችሁ፣ ታሙኛላችሁ። ምንም ችግር የለብኝም። ኢትስ ኦኬ ፈቅጄላችኋለሁ። ዋናው እኔ በሀቅና ህሊናዬ በሚያዘኝ መንገድ ልስራ እንጂ ስድብ አልፈራም፣ ትችት አልፈራም። ችግር የለብኝም። አንዴ ሚዲያ ላይ ወጥቻለሁ። የፈለገ እንዲሰድበኝ የፈለገ እንዲታቸኝ ሙሉ መብት ሰጥቻለሁ። እኔ እንደሌለው ፎቶ የለጠፋችሁ ከሳችኋል ምናምን አልልም። አልከሳችሁም፣ መክሰስም አይቻልም። ሰዎች ነፃ ሚዲያ ነው፣ እንደፈለጋችሁ ተጠቀሙበት። ኦኬ ዋናው ይሄ የማይጸጽተውን ስራ ብቻ ልስራ። ይቅርታ አልችልም። ወረፋ ተመዝግበው እየጠበቁ ያሉ እነሱም እየሞቱ ነው። ኦኬ እየሞቱ ነው። ሁሉም ሰው ሁሉ እኩል ነው እኔ ጋ። እነሱም እየሞቱ ነው። ህፃኑ ልጅ ዶክተር አብይ ያከመው ልጅ እሱም እየሞተ ነው። በራብ እየሞተ ነው። ጉሮሮውን ታክሞ የሚበላው አቶ እናቱ ባጃጅ ነው የምትሰራው፣ እየሞተ ነው። ይሄ አሰፋም ሆዱ ተቀዶ በሆዱ ነው እየተጸዳዳ ያለው። መቀመጫው ተበላሽቶ በሆዱ ነው እየተጸዳዳ ያለው። እኛ በተፈጥሮ የምንጸዳዳበት ተበላሽቶ። ስታዝኑ ለሁሉም እኩል ዘኑ። ሁሉም የሰው ዘር በሙሉ እኩል ነው። ስለዚህ እኔ ቤት በጣም ብዙ ወረፋ ስላለ የገንዘብ እርዳታ ስለማልችል ሌላ ቤት ሞክሩ። ሌትስ ጎ። አቡ ይሄኛው የማዳም ስልክ ቁጥር ነው። የማዳም ስልክ ቁጥር ነው። የማዳሟን ስልክ ቁጥር ዶክተር ብለሽ እኔ አንዳንድ ሰዎች በምን ቀን ቁጥሬ እንደሰጧችሁ ራሱ አላውቅም። እንደዚህ ላይቭ ላይ እያያችሁን የምደውሉብኝ ቆይ ብሎክ ሳረጋችሁ እርፍ ስለምትሉ ይኸው ብሎክ እንዳረጋችሁ ታስገድዱኛላችሁ። ለምን ያልሆነ ሰዓት እየደወላችሁ ይኸው አንዴ ለሰው መሴጅ ታስቀምጣላችሁ። እስኪ ያዩ ትጠብቃላችሁ እንጂ ሰው ላይ ተደጋግሞ አይደወልም። አለቀ። እኔ ማናችሁንም ቁጥር ሴቭ አላረግም። ማን ምን እንደሆነ አላውቅም። ማሬ የማዳሟን ስልክ አንቺ ዶክተር ዲያ ሐሙዲ ኢንተርናሽናል ሆስፒታል ብለሽ ሴቭ አድርገሽ እኔ ለእነሱ ወደ ቆንስላ ስልክ የሆስፒታል ቁጥር ነው ብዬ ነው የላኩት። ሴቭ ስታረጊ ሴቭ ባረግሽበት ነው የላክሽልኝ። ለእኔ ኮንታክት ሼር ነው ያደረግሽልኝ። ለዛ እኔ ጋ ዶክተር ዲያ ሐሙዲ ኢንተርናሽናል ሆስፒታል ብሎ ነው ይወጣልኝ። እሺ
ይሄ ነው የመዳሙ ማለት ነው። የመዳሙ ብዬ ነገራቸው። ይህኛው ቁጥር ይቅርታ የሆስፒታል አይደለም፣ የመዳምየው ስልክ ነው። እንዴት ነሽ? ይረብሻል ማሬ። ያው በጣም ያስጠላኝ ነገር ይሄ የኔትወርክ ጉዳይ የሚረብሸው ሄድፎን ይመስለኝ ነበር በፊት፣ ለካ ኔትወርክ ነው ውዶቼ። ተበድያለሁ እርጅኝ። ማን በደለሽ? እሺ መብራቱን ላብራው። ጨለመ ጋይስ፣ ጨለመ። እስቲ ንገሩኝ፣ አስተያየት ሰጡ። ጨለመ አልጨለመም? እንዴ ቪታሚን ሳልወስድ ቪታሚን ሽ ምትፈጃትልኝ ያለው ለአጥንቴ ሰላም አለይኩም ሀቢዬ፣ እንዴት ነሽ? መሰላም ሲቲና እንዴት ነሽ? እና ኦሜጋ ትሪ ለማስታወስ እንዲረዳ እየጠበቅን ያው እኔ ጋ ድመት ሲቲና ጋ ዶሮ ቻሉት። እንግዲህ በቃ ገጠር ገብታችኋል። በቃ ገጠር ግባ እንዳለ ገጠር ገብታችኋል። በቃ ገጠር ገብታችኋል። የአሳ ዘይቱ ሊዩት ምን እንደሚያክል የአሳ ዘይት የአሳ ዘይት ኦሜጋ ትሪ የሚወስጥላችሁ ምን እንደሆነ ታውቃላችሁ? ስታገሱ ሲያስገሳችሁ የሚያስጠላ እንትን አለው የአሳ ዘይት። ግን ደግሞ ለአይምሮ ጤናና ለልብ ጤና ኦሜጋ ትሪ መውሰድ ግድ ነው። ፊሽ ኦይል፣ አዎ ፊሽ ኦይል ለአይምሮና ለልብ ጤና ሲያገሳ በጣም ሲያስገሳችሁ በኋላ በጣም ያስጠላል። ስንት ነው? ብዙ አለ። ዘቤስቱ ይሄ ብራንድ ነው ውዱና ዘቤስቱ ይሄ ብራንድ ነው። ግን በዚህ ብራንድ የኦሜጋ ትሪ አልቆ ስለነበረ ፋርማሲ ሲሄድ ይሄ ብራንዱ ስሙ ሰንሻይን ነው። ሰንሻይን ኒውትሪሽን ነው። ይሄ ነው ከሁሉም ውዱና ቆንጆ ብራንድ። ግን በዚህ ስላጣው የአሳ ዘይት በዚህ ነው የገዛሁት። በዚህ 225 ብር ነው በዚህ ብራንድ። በዚህኛው ደግሞ 108 ብር ነው። ያው 108 የካታር ብር ነው የገዛሁት። ስንት ፍሬ ያለው? ይሄ 60 ፍሬ ያለው። ይሄ ሲሆን ደግሞ 100 ፍሬ ነው። ይሄ የትኛውንም ቪታሚን 100 ፍሬ ነው የሚሸጠው። ይኸውላችሁ 100 ፍሬ ይላል። ይሄ 100 ፍሬ ነው። ኦሜጋ ትሪ በዚህ ሲሆን 225 ብር ነው የምገዛው። ይቅርታ፣ ይሄ ደግሞ 60 ፍሬ ሆኖ 108 ብር ነው። ስጨርስ እስከዛ ይህንን ከመጡ ይህንን ነው መጠቀም ፈልገው። በጣም የምወደው ይህንን ብራንድ ነው። ሰንሻይን ይባላል። ይኸውላችሁ ሰንሻይን ቤስት ኳሊቲ ነው ይሄ። እኔ አሁን የምወስደው ካልሽየም፣ ማግኔዚየም፣ ዚንክ ዊዝ ቪታሚን ዲ ነው ይሄኛው ማለት ነው። ለአጥንት የውላችሁ ምን ይላል መሰለህ? ፕሮሞትስ ማስልስ ኤንድ ቦንስ ሄልዝ፣ የጤናና የአጥንትና የጡንቻ ጤናችሁን ይጠብቃል። አሁን እኔ ዳይት እያደረኩ ስለሆነ ስከሳ እርግብ እንዳይል ጡንቻዬ ማለት ነው፣ ስጋዬ እንዳይንጠለጠል እጄ ላይ ምናምን ይሄ ቪታሚን ይጠቅመኛል። ይሄ ደግሞ ፕሮሞትስ፣ ይሄ ኦሜጋ ትሪ የአሳ ዘይት ደግሞ የአይምሯችንንና የልባችንን ጤና ነው የሚጠብቀው። እኔ የማስታወስ እጅግ በጣም ችግር አለብኝ። አይምሮዬ ጠንካራ እንዲሆን፣ ጎበዝ እንዲሆን፣ በደንብ እንዲያስታውስ፣ ጤነኛ እንዲሆን ይረዳኛል። ገባችሁ? የመርሳት ችግር ላለብን ጥሩ ነው። ለታመሙት ልጸልይ። ባለህበት ጸልይ። ለመጸለይ ግዴታ ገዝት መግባት አይጠበቅብህም ወንድሜ። ባለህበት ሆነ ስትጸልይ ፈጣሪ ይሰማሃል። ገዝት ላይ ብቻ አይደለም ፈጣሪ የሚሰማው፣ የትም ቦታ ይሰማል። እሺ ሲቲና አሳይኝ ስትሉ ኧረ አዛጋችሁኝ። በቃ ቪዲዮ ሰራላችኋለሁ ወይ በቃ ለእያንዳንዱ ሲመጣ አሳይኝ ስትሉ ለእያንዳንዳችሁ ሳሳይሉል ነው እዚህ ጋር እያመጣው ቪዲዮ ሰራላችኋለሁ ውዶች። እሺ
ቪዲዮ ይህንን ውሰዱ ብዬ ቪዲዮ ሰራ። ለእኔ የጠቀመኝን ለእናንተም እንዲጠቅማችሁ ብዬ ቪዲዮ ሰራላችኋለሁ። እሺ እሺ። ሲቲና ዶሮዎችሽን ወደዛ አባሪና ማሪ ቪዲዮሽን አንዱ እንትንሽ ወይስሽ ነው። how many kgs you lost? I didn't check yet. I'm just on diet. But I feel እየቀለለኝ ነው ሰውነት ቅልል እያለኝ ነው። ግን ስንት ኪሎ እንደሆነ አላውቅም። ግን ለራሴ ቃል ገብቻለሁ እንደማላቆም መቼም እንደማላቆም ዳይት። እሺ ሀሲናትዬ ይቅርታ ትናንትና አቋረጡሽ። ጨልሟል። መብራት ላብራ እኛ ቤት ስንፍና እዚህ ጋር ላለመነታት ቤተር እንደዚህ። እሺ ሲቲና ገብተሻል ውዴ? አዎ ገብቻለሁ። ትናንትና አቋርጬ ወጣ። አዎ እኮ ትናንትና አቋረጡሽ። ይቅርታ። ችግር የለውም። አፍሪ ከኔ ትብሳለች እሷ፣ እኔ እሻላታለሁ። ጎበዝ፣ ትክክል። ያው ትናንትና ያው ሁሉም ነገር ጨርሻለሁ፣ አውርቼዋለሁ። ግን አንድ እህቴ ምናምን ምን አለች መሰለች ቱክቱክ ላይ የአረብ ሀገር ሩዝ ሲቀነዝንባቸው ነው ምናምን አለች እና በዛ በጣም ተሰምቶኛል እኔ ማለት ነው። ታውቂያለሽ በአንድ ሰው የመጣ ደግሞ ሁሉ ሰው መጠራት የለበት። ጥሩ ጀግና እህቶች ያሉ አረብ ሀገር ምናምን የሚሰሩ ቤተሰባቸው የሚጠብቁ የተቸገረ የሚረዱ ተርፏቸው አይደለም እና ብዙ አሉ። ግን በእኔ የመጣ ደግሞ ሌላ ያሉ እህቶችን ሊነኩ አልፈልግም እና እዚህ ጋር ደግሞ ለአንድ ሰው ሊስተካከልለት ይችላል። ደግሞ ሰው የሚረዳሽ የታመመ ምናምን ካለ ነው። እመሙ ምናምን ሲናገር የታመመ ሰው ይረዳል። ችግርም የደረሰበት ደግሞ ችግር ሲነግርሽ ደግሞ ትረጅዋለሽ። ያ ችግር የደረሰበት ማለት ነው። ከኔ የባሰ ደግሞ ችግር የደረሰባቸው ይኖራሉ። እዚህ ጋር ደግሞ ሰው ላይ ባንፈርድ ምናምን ጥሩ ይመስለኛል። እኔ ግን ያው ሩስ ስለቀነዘብኝ አይደለም የፈለግኩት የነበረ ሀላል ትዳር ነበረ እና ትዳር ማለት ጥሩ የገጠመው ጥሩ ነው ብዬ ነው የምለው የማስበው ማለት ነው። ትዳር ከሆነ ደግሞ ባለቤትሽ ከሆነ ታንሚዋለሽ። ብዙ እህቶቼ አሉ ኩላሊት የሌላቸው አውጥቶ አንድ ኩላሊታቸው የሰጡ የባለቤታቸው አሉ። ሴትም ሆናም ደግሞ ባለቤታ ኩላሊት ተጎድቶ አውጥታ የሰጠች ሴት አውቃለሁ። እኔ በስልክ አይቼ በቴሌቪዥን አይቼ አውቃለሁ። ጥሩ ሚስትም አለ፣ ጥሩ ባለቤት አለ። እኔ ደግሞ ጥሩ ነው ይሆነኛል ብዬ ነበረ እስካሁን ድረስ የተሞኘሁት ማለት ነው። ግን አሁን ከዚህ በኋላ ደግሞ ሰው እንዳላምን፣ ወንድ ልጅ እንዳለማላምን፣ ወንድሞቼ እንደምጠላቸው ነው የተደረግኩት ማለት ነው። እና በእኔ የደረሰ በማንም አይድረስ እና ትዳር ያለው አላህ ያስተካክልለት፣ የሌለውም ደግሞ ጥሩ ትዳር ይስጠው ነው የምለው ማለት ነው። እንደኔ ለማንም አይድረስ ነው በእኔ ይብቃ ነው የምለው ማለት ነው። ከሚገርምሽ እኔ እንዳልኩሽም 10 ዓመት ሰርቻለሁ። 10 ዓመት ምናምን ስሰራ በቃ ቤትሽ ያይልሻል መሰለኝ። ግን አረብ ሀገር ሄጄ በሮመዳን ምናምን ጊፍት የሚሰጣቸው አለ፣ ልብስ የሚሰጣቸው አለ፣ ሻምቦ የሚሰጣቸው አለ። ወላሂ ላዚም እኔ ሻምቦ አግኝቼ አላውቅም። በብሬ ነው የምገዛው ማለት ነው። ግን አሁን የመጣሁበት ቤት ምናምን 7 ወር 8 ወር ምናምን ነኝ። አላህ በሚያውቀው ጅብን ምናምን አንበላም፣ ሰላጣ አንበላም። ለምን አለቀ ይላሉ። ጅብኑ ለምን አለቀ ምናምን፣ ጠዋት ሻይ ምናምን። ወላሂ አንዳንዴ ምናምን ብርቱካን ወይ ቱፋ ሲያምረን ማለት ነው እሰርቃለሁ እኔ ማለት ነው። አንድ ቀን ሰው ትሰርቃለሽ፣ አንድ ቀን እኔ እሰርቃለሁ። ሁለት ነው የምንሰራው ማለት ነው። እና ሻምቦ ራሱ አላገኝም። ያው እኔ ጠፍቻ አይደለም፣ ህጋዊ ነው። የመዳም ቤት ነው የምሰራው። ሱቅ አልወጣም። ቆሻሻ ምናምን ለመጣል ቆሻሻ የሚጣልበት ቦታ ምናምን ራሱ ካሜራ አለ። እና
ገበያ ምናምን ሄጄ ምናምን ያማረኝ ምናምን ነገር ራሱ አንገዛም። ግን አንዳንዴ ነፍስያሽም ትከስሻለች። አንዳንዴ ያማረሽ ነገር ያማረሽ ልብስ ምናምን ጫማ መልበስ አንዳንዴ ምናምን አሪፍ ነው እላለሁ። መቆጠብ ምናምን መጨረሻ ጊዜ ውድቀት ነው። ለሌላ ሰው ደክመሽ ሌላ ሰው ነው የምታበይበት፣ የሌላ ሰው ነው ሁሉም ነገር የምታደርጊበት። እኔ አላህ በሚያውቀው ህውዬ እኔ አሁን የምለብሰው ጫማ የለኝም። ብር እየሰራሁ ነው፣ ግን መግዛት አቅቶኝ አይደለም። ልሰብስብ ለልጆቼ ምናምን ይሄ ነገር ይሄን አደርጋለሁ፣ ይሄ ነገር ይሄን ብሰራ ይሄን እሆናለሁ። ግን አሁን ግን እኔ ዜሮ ነው የወረድኩት ማለት ነው። ከሚገርምሽ ማለት ነው የልጄ እንኳን የሚያስፈልጋት ነገር ለእሷ ራሱ ላድርግላት ለአቅም የለኝም፣ ለልጄ ራሱ ማለት ነው፣ ለሴት ልጇ ማለት ነው። ግን የታገልኩት የነበረ 5 ቁስል ተሸክም የታገልኩት የነበረ ለልጆች ለትዳሬ ነበረ የታገልኩት የነበረ ማለት ነው። በአሁኑ ሰዓት እግሮቼ ምናምን ያመኛል። ግን ሚዲያ ከወጣሁ በኋላ የሆነ ሰው ምናምን ወንድም የሚሆናቸው የሰፈር ዶክተሮች ምናምን አሉ መተሽና ክምሽ እግርሽ ምን እንደሆነ ምናምን ተብያለሁ። ብዙ ሞራን አግኝቻለሁ። በቃ ነካስ በቃ እናቴ አልሞተችም አለች፣ እናቴ አልሞተችም አለች። ያን ሰው ሞራን ሲሰጠኝ ምናምን ከውጭ ሀገር ምናምን ሲደውሉ ምናምን በአሁኑ ሰዓት ትንሽ አላደለም ያን ደስታ እናቴ ከሞተች በኋላ ደስታውን አላገኘሁም ነበር። አሁን ግን ደስታ እያገኘሁ ነው። በቃ አለንሽ ከጎንሽ ምናምን እንደዚህ ሞራንሽ መሰበር የለብሽም። እና የሰፈሬ ልጆች ናቸው። አንድ ጎሳ ነን። ደውሎ ምናምን ልጆች ሰብስበሽ የምታሳድጊበት ነገር ምናምን መፍትሄ እንፈልጋለን፣ እግርሽ ምናምን ደግሞ ወገብሽም እናሳክምሻለን ሲሉኝ በቃ እናቴ አልሞትሽም አለሽ እንዴ? ያንን ሞራን ደግሞ አንቺ እያለሽ ነበረ ለማንም እንዳትጨነቅ እና ያለው አትፍሪ፣ እኔ ያለው የማንን ሰው ፊት አይግረፍሽም ትለኝ ነበረ። ግን ያንን አሁን ያን ሰው ደውሎ ምናምን እንደዚህ ሞራ ሲጠበቃ እናቴ ከዚህ በኋላ አልሞትሽም አለሽ ነው ያልኩት ማለት ነው። ስለዚህ ደግሞ አሁን እኔ የምፈልገው አላህ አሳክቶልኝ አልፈልግም። ከወደኩበት ራሴ መታገል ነው የምፈልገው። ትንሽ የሚያሳስበኝ ጤናዬ ነው እና አላህ ጤናዬን ሰጥቶኝ አረብ ሀገር ሄጄ ብሰራ። አሁን ያለሁበት ቤት ጥሩ አይደለችም፣ ሰውየውም ጥሩ አይደለም፣ ብዙ ጭቅጭቅ አለ። ግን ነገ ያልፍልኛል፣ ባላህ ተስፋ አልቆርጥም። ግን ምንድነው ኢቃማዬ ይዤ አልመጣሁም። ደላላ ጋር ደውዬ ነበረ። ኢቃማው ከላሽ ቦሌ ላይ አያሳልፉሽም አለችኝ ማለት ነው። ዋትስአፕ ላይ ላከችልኝ እና ይሄን የሚያቅሰው ምናምን ያሳልፉኛል ወይስ አያሳልፉኝም? እና ይሄን የሚያቅሰው ቢነግረኝ ደስ ይለኛል ማለት ነው። እኔ ኢማራት እያለሁ ኢትዮጵያ ደርሼ የመጣው ጊዜ ኤርፖርት ላይ የኢማራት አይዲን ጠይቀውኛል። ግድ ነው አያሳልፍሽም ካለዛ ይጠይቁሻል። ዋትስአፕ ላይ ልካልኛለች። በፎቶ ፎቶ አለሽ? የፈራሁት እሱ ነው። አይ ፎቶ ካለሽ በፎቶ ዋትስአፕ ላይ ላከችልኝ። ዋትስአፕ ላይ ልካልኛለች። በእጄ ግን አላልኩትም። በኋላ ሄደሽ ብትመለሽ ሪስኩ። እሺ ግን እኔ አሁን ጥያቄ ሲቲና መጀመሪያ አንቺ ሚውት አድርጊና ጥያቄን ሰምተሽ ከዛ ሚውትሽን አብረተሽ ትመልሽልኛለሽ። ሁለታችንም እኩል ስናወራ አይሆንም። ሚውት አሁን አንቺ ላይ የደረሰው ነገር የማን ጥፋት ነው? ሚውት ነሽማ። የእኔ ጥፋት ነው እላለሁ። የእኔ ጥፋት ነው የምለው ማለት ነው። እሺ ጎበዝ አንበሳ። አንቺ ባትፈቅጂለት አናትሽ ላይ አይወጣም። ማንም ሰው እኔ ካልፈቀድኩለት ሊበድለኝ አይችልም። አዎ ሀላል ትዳር ስለፈለግኩ ነው ላልሽው፣ ሀላል ትዳር ሴቷ አይደለም የሚመጣው። ገንዘብ ስላልሰጠሽ የሚሄድ ካለ ጥንቅር ይበል። ገንዘብ ስላልሰጣችሁ ቆማችሁ የምትቀሩ ከሆነ ቆማችሁ ቅሩ። እኔ ገንዘብ ስላልሰጠሁኝ ቆሜ መቀር ከሆነ ቆሜ መቅረቴን እመርጣለሁ። ችግር የለውም። ብዙ ጎዳና ላይ የወደቁ እናታቸው ስትወልድ የሞተችባቸው ቤተሰቦቻቸውን በአደጋ በበሽታ በተለያየ ነገር ያጡ ህፃናት አሉ። አንዱን ወስጄ ያሳድጋለሁ።
ግዴታ አይደለም። የተባረከ ልጅ ከሰጣችሁ እኔ ባልወልደውም የተጣለ ልጅ አንስቼ ባሳድግ ከፈጣሪም ጽድቅ አገኛለሁ። የተባረከ ልጅ ከሆነም ነገ በስተርጅና ይጦረኛል። አንዳንዴ አምጠን የወለድነው ልጅ ለፍተንበት ለሀብት ለውርስ ብሎ ፍርድ ቤት ሊገትረን ይችላል። የወለድነው ልጅ ሊመታን፣ ሊሰድበን፣ ሊያዋርደን ይችላል። የወለድነው ስጋችን የተባረከ ካልሆነ አንዳንዴ የተጣለ ልጅ ማንነቱ የማይታወቅ ልጅ ማን ወልዶ እንደጣለው ማናውቀው ልጅ አንስተን አሳድገን ፍቅር ሰተን አሳድገን የተባረከ ከሆነ እሱ ይጦረናል። ከተወለደ ልጅም በላይ ይጦራል። ስለዚህ ስለወለዳችሁት ስላልወለዳችሁት አይደለም፣ ዋናው ፈጣሪ ይባርከው ያንን ልጅ የተባረከ ልጅ ይሆን እንጂ ለትዳር ብላችሁ ራሳችሁን አሳልፋችሁ አትስጡ። እች እህታችን ትዳር እንዲኖራት ብላ ብዙ መስዋዕትነት ከፍላለች። እድሜዋ፣ ጉልበቷ፣ ጊዜዋ፣ ብሯ፣ ሁሉ ነገሯን በልቶ እንደ ሸንኮራ ምጥጥ አድርጎ ነው አውጥቶ የጣላት። እንደ ማስቲካ አኝኮ ጣዕሟ ሲያልቅን የጣላት። ለምን? ያልከፈለችለት መስዋዕትነት የለም። ለሱ ብላ ኩላሊቴን አምጪ ቢለኝ የሰጠው ነበር አለች። ለሱ ብላ ያልሆነችው ነገር የለም። 8 ዓመት አረብ ሀገር የለፋችበትን እሱ በእሷ ቤት በእሷ ሱቅ ሚስት አግብቶ ፍልስስ ብሎ እየኖረ ነው። እሷስ እየተንከራተተች ነው። አሁንም በድጋሚ አረብ ሀገር ልትሄድ ነው። 5 ኦፕሬሽን የተደረገችበት 4 ነው 5 ቁስል ስፌት ላይዋ ላይ እያለ ከነ ስፌቷ ነበር እሱን ልታበላ አረብ ሀገር ሄዳ በወለደች በ6 ወሯ የ6 ወር ልጅ ጥላ ከነ ስፌቷ አረብ ሀገር ሄዳ ፎቅና ምድር ስትንከራተት ስፌቷ ለቆ ስፌቷ መልቀቁንና መምጣት እንደምትፈልግ ስትነግረው እዛው ታክመሽ ስሪ ያላት። ታዲያ ከዚህ በላይ ምንድን ነው የምትፈልጉት? ከዚህ በላይ ትዳር በገንዘብ አይገዛም ስትባሉ ለምንድን ነው የማትሰሙት? ለምንድን ነው ምቀኝነት የሚመስላችሁ? በገንዘብ ያቀናችሁት ትዳርን መቼ እንዴት ነው የሚቆመው? እንዴት? ይኸው ገንዘቧን ፈልጎ ገንዘብሽ ላይ ፎከስ የሚያደርግ ወንድ ገንዘብ ፈልጎ ነው የመጣው፣ አንቺን ፈልጎ አይደለም። ገንዘብሽን በልቶ ሲጨርስ ይሄዳል። ስለዚህ እቺ እህታችን አሁንም መልሳ ልጆቿን በትና አረብ ሀገር ልትሄድ ነው። እኔ እንደ አንድ እህት ሀሳብ የምሰጠው ትንሽ አግዘናት እዛው ቡና ጠጡም ሆነ እሺ ካለች ግድ አይ አረብ ሀገር ነው መሄድ የምፈልገው ካለች መብቷ ነው፣ ያልጋፋትም። ግን እኔ እንደ እህት ትንሽ ደግፈናት ልጆቿን በትና ከምትሄድ ልጆቿ ሰው ጋር ከሚያድጉ እሱ አዲሱ ትዳሩን ሙሽራውን አቅፎ እየኖረ አንደኛ በህግ ሐቋ ሸሪያ ፍርድ ቤትም በሐቅ የሚፈርድ ከሆነ ፈርዶላት ሐቋን እንዲያስመልስላት ድምፅ እንድንሆናት፣ ሁለተኛ አግዘናት እዛው ቡና ጠጡም ሆነ ሽሮ ቤትም ሆነ ከፍታ እየሰራች ልጆቿን እንድታሳድግ የፍርድ ሂደቱ ጊዜ ስለሚወስድ እስኪፈረድላ ምን ትብላ አግዘናት። የሆነች ነገር ከፍታ ልጅቷ በጣም ታታሪ ናት። ለጉልበቷ አትሰስትም፣ ትሰራለች። ኢትዮጵያ ውስጥ ያልሰራችው ስራ የለም። ሰው ትንሽ ከደገፍናት ሰርታ ልጆቿን ራሷ ታሳድግ ነው የምለው። በእኔ ሀሳብ የምትስማሙ ከሆነ ትንሽ ደግፋትና ሰርታ ልጆቿን ራሷ ታሳድግ። መልሳ አረብ ሀገር አትሄድ። እሷኛ ጋ የመጣችው የትኬት የምናግዛት መስሏት ነው ወደ ዱባይ። እኔ ግን የትኬት ከምናግዛት የሆነ ነገር ብትከፍትና እዛው እየሰራች የህግ አካል አገናኛታለሁ። በህግ ጉዳዩን ይዛ ሲጀመር በሸሪያ ፍርድ ቤት ነው አይደል የተጋባችሁት? ሚውትሽን አብሪ ውዴ፣ ሚውት ነሽ፣ አይሰማም ድምፅሽ ለኛ። አባቴና የእሱ አባት ነው በቤተሰቤ ነው ኒካ ታሰረው ማለት ነው እኮ የቤተሰብ አባት ሸሪያ ፍርድ ቤት ሳይሄድ የቤት ማለት ሸሪያ ፍርድ ቤት ገብቷል አልገባም ፊርማው? እሱን ያው አላውቅም። ያው እኔ ነበርኩ ዱባይ ነበረ የዛኔ አረብ ሀገር ሆኜ ነው የታሰረው ኒካው ማለት ነው እኮ። አረብ ሀገር በቤት ውስጥ ብቻ ተፈረመ ወይስ ሸሪያ ፍርድ ቤት ገባ? የኔ ጥያቄ ሸሪያ ፍርድ ቤት ያውቃል መጋባታችሁ እናንተ? ሸሪያ ፍርድ ቤት አያውቅም። ስለዚህ ታዲያ ይሄ ትዳር ምኑ ነው ታዲያ ትዳር የሚባለው? አልገባኝም። አሁን አንቺ እሱም በጋብቻ ላይ ጋብቻ ለመክሰስ እንኳን የትዳር ያስፈልጋል አይደል? አዎ ያስፈልጋል። ታዲያ የታለ የተፈራረማችሁበት ወረቀት? አንቺ አረብ ሀገር ሆነሽ ቤተሰቡና ቤተሰቦች የተፈራረሙት የታለ? ያው ወንድሞቼ ጋር ምናምን ይሆናል። ያው አሁን እኔ ከመጣሁ ጠይቄም አላውቅም፣ ወረቱ የታለ ብዬም አላውቅም። እሺ በጣም ጥሩ። ታዲያ አንቺ ንብረትሽን የሁሉ ንብረት ይዞ ሌላ ሚስት አግብቶ ሲኖር ሸሪያ ፍርድ ቤት ሄደሽ ለምን አልከሰስሽም? ያው አቅም የለኝም ብዬ ነው።
አሜን አይቼ ነው። ሸሪያ ፍርድ ቤት አቅም ይፈልጋል እንዴ? ሸሪያ ፍርድ ቤት ገንዘብ ይፈልጋል እንዴ? ሸሪያ ፍርድ ቤት እኮ የሃይማኖት ነው አይደለ? ታዲያ እንዴት ገንዘብ ይጠይቃሉ? ገንዘብ ይጠይቃል። ሸሪያ ፍርድ ቤት የተፋጠጡ ሰዎች ሀቃችን ያገኛችሁ ካላችሁ ንገሩኝ። ሀና not allowed to take tablet to playground, only in the house. Don't allow them, okay? ኑኑ close the door please mama. ሸሪያ ፍርድ ቤት ገንዘብ ይፈልጋል ለመክሰስ ሄዶ ሀቂን ይፈልጋል። ስንት ከሳችሁ የምታውቁ ንገሩን። ስንት ይፈልጋል? እቺ ልጅ ሀቋን ማግኘት አለባት። ሸሪያ ፍርድ ቤት በሀቅ የሚፈርድ ከሆነ ለዚህች ልጅ ሊፈርድ ይገባል። ለሀቋ ጉልበቷ፣ ላቧ ነፃ ነው ይላል ግማሹ 2,000 ይላል። 2,000 ታዲያ ምን አላት? 2,000 ምን ይሰጣታለን? ሌላ ሸሪያ ፍርድ እንድትመሰራ ሸሪያ ፍርድ ቤት ይዝና ስንት ለመክሰስ እንደሚያስፈልግ ንገሪኝ። እኔ ራሴ ከኪሴ እኔ እሰጥሻለሁ። እሱ አንቺ ከተስማማሽ አረብ ሀገር መልሰሽ አትሂጂ። ልጆችሽን ሰው ጋር አስቀምጠሽ ታማሚ የልጆች ጋር አስቀምጠሽ ልጆችሽን ከምትሄጂ አረብ ሀገር ልጆችሽን አቅፈሽ ስሪ። ኢትዮጵያ ውስጥ ቡና ጠጡም ስሪ፣ ሽሮን ቤት ክፈች፣ የተመቸሽን ንገሪኝ። ይሄን እሰራለሁ በይ፣ እኛ እናግዝሻለን። ማልቀስሽን አቁምና ንገሪኝ። ትስማሚያለሽ? አረብ ሀገር ተመልሰሽ አለመሄዱን ልጆችሽን በትነሽ ሀና ምን ንገሩን። ትፍትታብኝ ሄደ ጫጫታ እየመጣ ነው ወደዚህ